ስላሴ ስትነከር ምን መዝሙር ትትረመም ወይ ትትነከር ምን መዝሙር አጣ ስላሴ ልዘምረው አምስተኛው የአብይ ጾም ሳምንት ደብረ ዘይት ይባላል። ስላሴን ስማቸውን ወደዱ። ስላሴ ተመስገን፣ ስላሴ ተመስገን፣ ስላሴ ተመስገን። ምንም እንቅልፋም ብትሆኑ ሌሊት ተነሱና እንዲበሉ ሲበሉ አንድ ጊዜ ደብረ ዘይት የምንናፍቃት ቀን ናት። ደብረ ዘይት የክርስቶስ ዳግም መምጣት። ሰላም ውድ የተከበራችሁ የዴቤክ ዩቲዩብ ቻናል ቤተሰቦች እንደምቆያችሁ፣ እኔ እግዚአብሔር ይመስገን ደህና ነኝ። በዛሬው ቪዲዮአችን እጅግ በጣም አስተማሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ ጀምሩት። በቀጣይ አዲስ ቻሌንጅ ለመጀመር አስቤያለሁ። ስለዚህ ሁላችሁም ሰብስክራይብ ያደረጋችሁ ቆዩ። 500 ሰብስክራይብ ከደረሰ በኋላ የካርድ ቻሌንጅ ጀምራለሁ። ስለዚህ ሁላችሁም ሰብስክራይብ ያደረጋችሁ ቆዩ። ወደ ቪዲዮአችን እንገባለን። ወደ መጀመሪያው ቪዲዮ ሐመልማሉ ነበልባሉ ሲያጠፋው፣ ነበልባሉ ሐመልማሉ ሲያቃጥለው በዚያ በደብረ ሲና ካየ በኋላ ሊቃውንት እንደሚነግሩን ወደ ቤቱ አልተመለሰም፣ ወደ ትዳሩ አልተመለሰም። ወዴ በዛው ምን ቀረብን ብላችሁ ነው ክርስቶስን ካገኛችሁ በኋላ እንደገና ወደ ዓለም አታውርዴ ማለት የኔ ነው ወገኖቼ። እሱን ካዩ ከቀመሱ በኋላ ብዙዎቹ ቅዱሳን የሚመለሱ እንዳይመስሏችሁ። በዛው እኛንን ገባ ወጣ ማለት የለመድነው፣ እኛንን መጣ ቀረት ማለት የጀመርነው፣ እኛንን በከፊል ክርስትናን የምንኖረው፣ እኛንን አስመሳዮች በቀሚሱ ውስጥ፣ በነጠላ ውስጥ፣ በስብከት ውስጥ፣ በመዝሙር ውስጥ አስመሳዮች፣ በቆብ ውስጥ፣ በአስኬማ ውስጥ አስመሳዮች እንጂ ዋናዎቹ ከጀመሩ አይመለሱ። ለመምህራችን ቃለ ሕይወትን ያሰማልን። ደስ የሚል ትምህርት ነበረ። ወደ ቀጣይ ቪዲዮ አይተን እንመለስ። ደብረ ዘይት የምንናፍቃት ቀን ናት። ደብረ ዘይት የክርስቶስ ዳግም መምጣት እርሱን ቅዱስ ጳውሎስ ሮሜ መልእክቱ ምዕራፍ 6 ላይ እንደተናገረው እርሱን በሚመስል ሞት የተባበረን ሁላችን እርሱን በሚመስል ትንሣኤ ለመነሳት የምንናፍቅባት ቀን ናት። ከአምላካችን ጋር ለዘላለም እያመሰገንን የምንቆይባት ዕለት ናት። እቺን ቀን እንቸኩላታለን። ይሄ ደብረ ዘይት ቀን ደግሞ በመጨረሻም የፍርድ ቀን ነው። እስኪ የፍርድ ቀን በሉ። እግዚአብሔር በግልጥ ይመጣል፣ መሸፋፈን የለም። ድሮ እንደመጣው የሚመጣ እንዳይመስላችሁ እያለ ነው ልበ አምላክ ዳዊት። ድሮ ሲመጣ ዝቅ ብሎ ነው። መጣያ አጥቶ በበረት ወገን ዘመድ አጥቶ በእናቱ እቅፍ የሚንከባከበው አጥቶ በስደት ይሄ ሁሉ መከራ ደርሶበታል። አሁን ግን ትላንትና ሸፍኖት ስለኛ ብሎ የተዋረደውን ስለኛ ተብሎ ዝቅ ያለውን ክርስቶስን አሁን ግን ሲመጣ በግልጽ ነው የሚመጣው። ክብሩን ያሳያችኋል። ትላንት ባዶውን አይደል የመጣው፣ ዛሬ ከመላእክት ከዘመዶቹ ጋር ነው የሚመጣው። ትላንትና የሚለብሰው ጨርቅ ነው አይደለ አጥቶ በእናቱ እቅፍ አልብሽኝ ብሎ ሲናገር ሲጮህ የነበረው በሕፃናት ስርዓት፣ አሁን ግን የብርሃን ልብስ ተጎናጽፎ ነው የሚመጣው። ትላንትና በረት ነው ያለ የተጣለው፣ አሁን መንግስት ይዞ ነው የሚመጣው። አሁን አዲስ የምንኖርባትን ቦታ ነው ይዞ የሚመጣው። አዎ በግልጽ ነው የሚመጣው። ዝም ደሞ አይልም። ትላንትና ሲገፉት፣ ሲያሰቃዩት፣ ምራቅ ሲተፉበት በሸላቾቹ ፊት እንደማይናገር በግ ዝም ነበር ያለው። አሁን ዝም አይልም። አዎ ክርስቲያኖች ዛሬ ዝም ብለን ሊሆን ይችላል፣ ነገ ከአምላካችን ፊት ግን ዝም አንልም። እሱ ይናገርልናል። ለመምህራችን ቃለ ሕይወትን ያሰማልን። ደስ የሚል ትምህርት ነበር ያስተማሩን። እንዲሁም አንድ ወንድማችን ስለ ደብረ ዘይት በሰፊው የተናገረ ቪዲዮ አለ፣ አይተን እንመለሳለን። ወደ ቪዲዮ። አምስተኛው የአብይ ጾም ሳምንት ደብረ ዘይት ይባላል። ስያሜው የተወሰደው የማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ካለው ትምህርት ላይ ነው። ደብረ ዘይት ከኢየሩሳሌም በስተምስራቅ አቅጣጫ የሚገኝ በወይራ ዛፎች የተሸፈነ ትልቅ ተራራ ነው። ጌታችንና አምላካችን መድኃኔዓለም ኢየሱስ ክርስቶስ ምስጢራትን በተለያዩ ቦታዎች ላይ ገልጿል። ምስጢረ ጸሎትን በጌቴሴማኒ፣ ምስጢረ መንግስቱን በደብረ ታቦር፣ ምስጢረ ቁርባንን በቤተ አልዓዛር፣ ምስጢረ ትንሣኤ ሙታንን በቤተ ኢያኢሮስ፣ ምስጢረ ምጽአቱን ደግሞ በደብረ ዘይት ገልጿል። ደብረ ዘይት ጌታችን ዳግም ለፍርድ መምጣቱንና
ሚስጥረ ምጽአቱን ለደቀ መዛሙርቱ በግልጽ ያስተማረበት ዕለት ነው። ደብረ ዘይትን ጌታችን በመዋዕለ ስብከቱ ለማደሪያነት ተጠቅሞበታል። ቀን ቀን በምኩራብ እያስተማረ ሌሊት ሌሊት ደግሞ በደብረ ዘይት ያድር ነበር። በዚህ ለማደሪያነት ባገለገለው ተራራ ላይ ሚስጥረ ምጽአቱን ስለገለጠበት አምስተኛው የአብይ ጾም ሳምንት ደብረ ዘይት ተብሎ ተሰይሟል። ደብረ ዘይት ጾሙ እኩል የሚሆንበት አምላካችን በግርማ መንግስቱ ለፍርድ በመጣ ጊዜ መልካም ለሰሩ ክብርን፣ ክፉ ለሰሩ ቅጣትን የሚያስተላልፍ መሆኑ የሚነገርበት ስለ ዓለም መጨረሻና ስለሚመጣው ሕይወት የምንማርበት የኛ የክርስቲያኖች የማስጠንቀቂያ ዕለታችን ነው። ደስ በሚል ሁኔታ ወንድማችን ስለ ደብረ ዘይት በሰፊው ተናግሯል። ለወንድማችን ቃለ ሕይወትን ያሰማልን። ቀጣዩን ቪዲዮ አይተን እንመለሳለን። ስላሴን ስማቸውን ውደዱ። ስላሴ ተመስገን፣ ስላሴ ተመስገን፣ ስላሴ ተመስገን። ምንም እንቅልፋም ብትሆኑ ሌሊት ተነሱና እንዲህ በሉ። እስቲ በሉ አንድ ጊዜ በሉ፣ 3 ጊዜ ስላሴ ተመስገን በሉ። ድገሙት፣ ድገሙት። ለሰይጣን እዚህ በላይ ጦር የለው። ቀኑን ሙሉ ዝም ብላችሁ ስላሴ ተመስገን በሉ። ተመስገን ካላችሁት ዲያብሎስ እንዴ ሁሉ እያረኩት አይመረውም እንዴ የሰውዬ ብሎ እኛን ማሰልቸት ካቃተው እሱ ሰልችቶ ይሄዳል። ተመስገን በሉ። እንደ እግዚአብሔር የእናት አማላጅ ስለሰጠን፣ ስጋውን ደግሞ ስለሰጠን፣ መልኩን ስለሰጠን፣ የሰማይ በር ስለከፈተልን፣ በንስሐ ስለሳበን፣ አንድ ልጁን ስለሰጠን ስላሴ ተመስገን በሉ። በሉ ስላሴ ተመስገን በሉ። ስላሴ ተመስገን በሉ። ስለዚህ የስላሴን ስም ታምኑታላችሁ? ሰማይን ማን አጸናው? የስላሴ ስም በሉ። ምድርን ማን አጸናት? መላእክትን ማን አጸናቸው? ፍጥረታትን ማን አጸናቸው? ለሁሉ ነገራችሁ የስላሴን ስም ተጠቀሙ። ስታነቡን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ ስትበሉም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ ስትደነግጡም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የስላሴ ስም ጋሻም ትጥቅም ልብስም ነው። ቃለ ሕይወትን ያሰማልን። በእውነት ስለ ስላሴ በሚገባን ቋንቋ ተናግረዋል፣ አስተምረዋል። አሁንም የትም እንዳትሄዱ፣ ቀጣይ ቪዲዮ አይተን እንመለሳለን። ስላሴ ስትነከር የሚል መዝሙር ትትረመም ወይ ትትነከር የሚል መዝሙር አታ ስላሴ ልዘምረው እንዴ አስታውሳችሁታል? ስላሴ ትትረመም በሉ እስኪ ወይ ትትነከር ሲተረጎም ምን መሰላችሁ? ስላሴ እንዲያው ዝም ማለት ነው ባጭሩ። እኔ ስተረጉመው ባጭሩ ትትረመም ማለት ዝም ትባላለህ ማለት ነው። ትትነከር ማለት ትደነቃለህ ማለት ነው። አንዳንዴ እንኳን እግዚአብሔርን አንዳች አስደናቂ ነገር ለመናገር ቋንቋ አጥሮን አያውቅም። ልንገልጸው እንሞክርና ቋንቋው በጣም ትንሽ ይሆንብናል። ለዚህ ነው ስለማይነገር ስጦታው ማን ይመስገናል? ስለማይነገር የሚለው የተሻለ ነው። እንደውም የማይነገር ነው ማለት እንደውም የበለጠ ይገልጿል። የኛ ቤተክርስቲያን አፖፋቲክ ቴዎሎጂ ነው የሚባለው። የኛ ካታፋቲክ እና አፖፋቲክ ይባላል። ካታፋቲክ የሚባለው ስለ እግዚአብሔር እንዲህ ነው ብሎ መግለጽ ነው። አፖፋቲክ ደግሞ ያልሆነውን ነገር ማብራራት፣ እሱ የበለጠ ይገልጸዋል። አሁን ኪዳን ስታደርሱ ብትሰሙ የማትመረመር አንተን ይላል። ምንም ለዘይት አስተርኢ አምላክ ንሰፍ ነፍሰነ፣ ለማትገለጠው አምላክ ነፍሳችንን እንሰጣለን እናፈሳለን ማለት አትታይም፣ አትገለጽም፣ አትመረመርም ማለት የተሻለ ይገልጸዋል። ለምን? ስለ እግዚአብሔር የምንናገረው ዕውቀቱ ኖሮን አይደለም። በጣም ትንሽ ጥቂት የሩብሩብ እንኳን አናውቅም ስለ እግዚአብሔር። ታዲያ ካላወቅን ለምን ዝም አንልም ከተባለ ዝም ማለት ደግሞ እንደው አለማመን እንዳይሆንብን አውግስጢኖስ የተባለው ሊቅ ምን ይላል መሰላችሁ? ስለ እግዚአብሔር የምንናገረው አውቀን ሳይሆን የመናገር ተቃራኒው ዝምታ ነው። ስለዚህ ዝም ከማለት ቢያንስ የምንችለውን ያህል ትንሽ ምን እንላለን? እንናገራለን። የበለጠ ግን ለመናገር የምንችለው መናገር አለመቻላችን ነው። አንተ ልትገለጽ ልትመረመር አትችልም ከማለት በላይ እግዚአብሔርን አይገልጸውም። እና ሊቁ ታዲያ ምን አለ? ስላሴ ትትረመም ወትትነከር። ስላሴ እግዚአብሔር ሆይ ሶስትነት እንዲያው በቃ ዝም ነው ሊባል የሚችል እና ይደነቃል፣ እናደንቀዋለን እንጂ እንዘምርለታለን እንጂ አናብራራውም ብሏል። ለመምህራችን ቃለ ሕይወትን ያሰማልን። በእውነት ደስ የሚል ትምህርት ነበረ። ከስሉስ ቅዱስ በረከታቸውን ረድኤታቸውን ያሳትፈን። ውድ ተመልካቾቻችን ለዛሬው የነበረን ቆይታ ይህንን ይመስላል። ቪዲዮውን እንደወደዳችሁት እርግጠኛ ነኝ። ቻናሉን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ቪዲዮን ላይክ ያላደረጋችሁ ሰዎች ላይክ አድርጉ። በቀጣይ ቪዲዮ ተመልሰን እስከምንገናኝ ድረስ ደህና ሁኑ።